ሰላም ሰላም እንደምን ቆያችሁ? ዛሬ ደግሞ ምርጥ ስራ ይዘንላችሁ መጥተናል። በባክግራውንድ እንዴት እንደዚህ እንደምንሰራ ላሳያችሁ ነው። እስኪ ይህን ቪዲዮ ተመልከቱ ማለት ነው። በዛሬው ቪዲዮ ሰብስክራይብ ማድረጉን እንዳትረሱ። ሰብስክራይብ ያደረጋችሁ አይደለም፣ ሰብስክራይብ ያደረጋችሁ ቪዲዮንም ላይክ ያደረጋችሁ የደወል ምልክቱንም እየነካችሁ እውቀታችሁን ታዳብራላችሁ ማለት ነው። ወደ ዛሬው ቪዲዮ እንሂድ። እስኪ ከመጀመሪያ ጀምሮ ላሳያችሁ ማለት ነው። በመጀመሪያ ቪዲዮ የምንመርጠውን ቪዲዮ እንመርጣለን። ባክግራውንዱ ግን የተስተካከለ መሆን አለበት። ከመረጥን በኋላ ይሄን ቪዲዮ መረጥን፣ ለምሳሌ መረጥን ማለት ነው። ከተመረጠ በኋላ እዚህ ጋር ካት የሚደረግበት ቦታ አለ። መጀመሪያ የካፍካቷን ሎጎ ማጥፋት አለብን፣ እናጠፋለን። በመቀጠል ይሄ አይጠቅመንም፣ ስለዚህ ይሄን ካት እናደርጋለን ማለት ነው። ከዚህ ጋር እንዲህ ካት ማድረጊያውን ስፕሊት አድርገን የምናደርገውን አሳይቻችኋለሁ ዛሬ። ይሄን ስፕሊት አድርገን እንቆርጣለን፣ ድሌት እናደርጋለን ማለት ነው። በመቀጠል ደግሞ እስካሁን ኤክስፖርት ማድረጊያውን ማለት ማውጫውን አላሳየውም። ማውጫው ደግሞ ላሳያችሁ። ማውጫው ዛሬ እዚች ጋር ነው። ማውጫው እቺ ናት። ኤክስፖርት ማድረጊያውን በመጨረሻ ኤክስፖርት አድርገንም እንመለከታለን፣ አሳያችኋለሁ። እሺ ወደ ዛሬው ቪዲዮ ስንሄድ ይሄን ቪዲዮ መጀመሪያ ምንድነው ሳውንድ አትርሱ። ሳውንድ ብያለሁ። ሳውንዷን ለዚህ ጋር ከበር ማድረግ ትችላላችሁ። ከበር ለዚህ ይሄ ከበር ይኑርሽ። ይሄን ከበር ከፋይላችሁ ማምጣት ከቻላችሁ ደግሞ ከፋይላችሁ ደግሞ ይሄ እንዲሆነልን ከበር ከፋይላችሁ ይሄው እንዲያርገን ከፋይላችን እንወስዳለን ማለት ነው። ከፋይላችን መውሰድ እንችላለን ማለት ነው። በመቀጠል እሺ ምን እናደርጋለን? ለዚህ ቪዲዮ አሁን የመልክ ጥራት ባይሆን ባይዘዌ መጀመሪያ ይሄን አክሰፕት ሬሽዮ የሚለውን እነካለን። አክሰፕት ሬሽዮ የሚለውን እነካለን። እቺን እነካለን። መጀመሪያ ባህሪ ውስጥ ግባ ማለት አክሰፕት ሬሽዮ የሚለውን እነካለን። ለቲክታክ፣ ለዩቲዩብ፣ ለኢንስታግራም የፈለግነውን እዚህ ጋር በመጠኑም ያሳያል፣ ሳይዙንም የስክሪኑንም ሳይዝ አቀማመጡን ሁሉን ያሳያል። ይሄው ለፊልም ሆነ 2 ሰዓት ያህል የሚወስደውን ለ1 ሰዓት ያህል የሚወስደውን ያህል አስቀምጦልናል ማለት ነው። ይሄ ሬሽዮ የሬሽዮዎች ናቸው ማለት ነው። የስክሪኑ ሬሽዮ እንዴት እንደሚቀመጡ የሚያሳይበት ፓርት ነው። ሬሽዮ አክሰፕት ሬሽዮ የሚባል የካፍካት ሜንሽን ነው ማለት ነው። ይሄ ደግሞ ለቲክቶክ እንዲህ ነው። ለቲክቶክ እናስቀምጣለን ማለት ነው። ለዩቲዩብ አሁን ፈልገናል አይደል? ለዩቲዩብ ደግሞ ምን እናደርጋለን? 16ን እንመርጣለን። የኛ አይበልጥም ከ16 ደቂቃ 16ን እነካለን። ከዛ በመቀጠል የራይት ክሊክዋን እነካና በቃ በመቀጠል ለዚህ ቪዲዮ ምንድነው ጥራት ከፈለገን አጀስት ይሄን አሳይቻለሁ ማለት ነው። ይሄ በመጀመሪያ አሳይቻለሁ። አጀስት የሚለውን እነካለን። ይሄን ብራይትነሱን መጨመር ከፈለገን ብራይትነስ እንጨምራለን፣ መቀነስ ከፈለገን እንቀንሳለን የሚለውን አሳይቻለሁ። ብራይትነስ እሺ 10 እናስቀምጣለን። በመቀጠል እሺ የፈለጋችሁን ደግሞ ተመልክታችሁ የራሳችሁን ቪዲዮ አስቀምጡ። ይሄንም እሺ እንዲህ እናደርጋለን። እሺ ይሄን አይኖርሽ እስከዚህ ድረስ ቴምፕሬቸር በቃ የራይት በተኑን እነካለን ማለት ነው። የራይት በተኑን ከነካን በኋላ ለዚህ ቪዲዮ ማለት ነው ባክግራውንዱን ወደ ጥቁር ወደ ብላክ ለመቀየር ከፈለጋችሁ ሪሙቭ ቢጂ የሚለው ባክግራውንድ ማለት ነው። ሪሙቭ ቢጂ የሚለውን እነካለን። ባክግራውንዱን ከነካን በኋላ አውት ሪሙቫል የሚለው አለ በስር ማለት ነው። አውት ሪሙቫል ባክግራውንዱ ነጭ ይሄ ባክግራውንድ አሁን አይታይም። ለምሳሌ የማይመች ባክግራውንድ አለ የሚያሳይ ማለት ነው። ቪዲዮን ያበላሻል ያ ባክግራውንድ። አውት ሪሙቭ ባክግራውንድ እነካለን። በመቀጠል ይሄው አደረገልን ማለት ነው። ከዚህ ወደዚህ ይሄው ባክግራውንዱን አደረገልን። ይሄን ደግሞ በዳር
ከለሮችን ለመጨመር ነው እዚች ጋር የምንነካው ማለት ነው። እዚች ጋር ከለሮች አሉ፣ እንዲህ አይነት ከለር ማለት ነው። እዚህ ጋር እንዲህ ማድረግ እንችላለን፣ ማትለቅ እንችላለን፣ ማሳነስ እንችላለን፣ ማጥፋትም እንችላለን ማለት ነው። ይሄን ስናደርግ ይሄ መልክ እዚህ ጋር መምረጥ እንችላለን፣ ለባክግራውንዱ ማለት ነው። እዚህ ጋር መልክ መምረጥ እንችላለን። ደግሞ የዛሬው ቪዲዮአችን ላይ ባክግራውንዱ ባዶ ቢሆንልን፣ እሺ ባዶ ከሆነ ደግሞ እሺ ይሄ ሪሙቭ ከዚህ ሪስቶር ለማድረግ ይሄው ከዚህ ወደዚህ ብላክ አደረግን ማለት ባክግራውንዱን ማለት ነው። ብላክ አደረግን። እሺ በመቀጠል ደግሞ እቺ አንድ ነገር አሳያችኋለሁ እዚች አካባቢ ከኋላ ቆይ። በመቀጠል እሺ የባክ እንዲህ ይደንሳል አይደል? እንዲህ እሱን ትንሽ ቦልድ እናደርጋለን፣ እዚች ጋር እናስቀምጣለን። ሁለተኛውንም ለማምጣት ማለት ነው። ይሄን ወደታችን ማውረድ ኦቨርላይን ማድረግ እንችላለን ግን ከውጪ ኦቨርላይን አድርጌ ላሳያችሁ። ኦቨርላይን እነካለን። ኦቨርላይንም በመጀመሪያ ቪዲዮ ትንሽ አሳይቻለሁ፣ በዛሬው ቪዲዮ በደንብ አሳያችኋለሁ ማለት ነው። ኦቨርላይን ላይ አድ ኦቨርላይን የሚለውን እነካለን። በመቀጠል የፈለግነውን ቪዲዮን ፎቶ እናስቀምጣለን ማለት ነው። ቪዲዮ ከፈለግን ይሄው የመጀመሪያም ቪዲዮ እነካለን። ኤክስፖርት ያደረግነውን ኢምፖርት እናደርጋለን። ቪዲዮም ማለት ነው ውስጥ ኢምፖርት እናደርጋለን። ፎቶም ሆነ ኢምፖርት ማድረግ ይቻላል ማለት ነው። አሁን ቪዲዮን ኢምፖርት እናደርጋለን ማለት ነው። የዛሬ ቪዲዮ ኦቨርላይን ላይ ማስቀመጥ ስለፈለግን ማለት ነው ኢምፖርት አደረግን። በመቀጠል ይህ ኢምፖርት የተደረገው ደግሞ ባክግራውንዱ ነጭ ስለሆነ እሱንም ባክግራውንዱን እንደቅድሙ እንቀይራለን ማለት ነው። ባክግራውንዱን ቀይረናል። የራይት በተኗን እነካለን። በመቀጠል ትንሽ ቦልድ እናደርጋለን፣ ኩል እናደርጋለን። እቺ እግራቸውን ትዩ ኩል ካደረግን በኋላ ለነዚህ ምን ያስፈልጋል? እንደቅድሙ ምን ቁጥሩን ይዛችኋል። እንደቅድሙ እሺ እንትኑን ኳሊቲውን አጀስት እንነካለን። እሺ ቅድሙን እዚህ ጋር ስር እንዲህ እናደርጋለን። እዚህ ጋር እንዲያደርገን እሺ እንዲህ እናደርጋለን ማለት ነው። እሺ ይሄን ደግሞ እንዲህ ቆይ እንዲያደርገን እሺ ይሄን እንዲህ እናደርጋለን። ይሄን ባዶ ይሁን። እሺ ቴምፕሬቸር እሺ ይሄን ያኛውን አልፈለኩትም። ሳውንዱን የዚህኛውን እናጠፋለን። አንዱ ሳውንድ ብቻ ይበቃልናል ማለት ነው። ይሄን እናጠፋለን ሳውንዱን። ይሄ ይቆርጣል አይደል እንዴ? ስለዛ እናሳንሳለን፣ ትንሽ እናሳንሳለን፣ ወደ ታች እናደርጋለን። ይሄንም ወደ ታች አድርገን እናሳንሳለን ማለት ነው። ደግሞ ሶስተኛውን ለመጨመር ከፈለገን ኦቨርላይን ላይ ነክተን እንደቀድሞ ኢምፖርት እናደርጋለን። ኢምፖርት ያደረግነውን ባክግራውንዱን ወደ ብላክ ሪሙቭ እናደርጋለን። እሺ ይሄ ቆይ ይጥፋና እንዳትቸገሩ የመጀመሪያውን ኦቨርላይን ላይ ያደረግነውንም ወደ ታች ማውረድ እንችላለን። እሺ ይሄን ዲሊት አድርጌ ወደ ታች ላውረድላችሁ። ቆይ ይሄን እሺ ወደ ታች አወርዳለሁ። እሺ ወደ ታች ይውረድ። ይሄን ምን እናደርጋለን? እሺ ወደ ታች እንዲህ እናወርዳለን። ወደ ታች ካወረድን በኋላ እንደ ቀድሞ ሆናት እቺ ማለት ወደዛ እንወስዳለን። እንዲህ ይዘን ወደዛ ይኸው እናንሸራትታለን ማለት ነው። ማንሸራተት ብቻ ነው የሚጠበቅብን። እቺ ብላኳ ትለያለች አይደል እንዴ? ከዚህ ይሄ ይለያል። ስለዛ ቆይ እንዲያርገን ሁለተኛውንም እሺ ቆይ ይሄን እንዲናስተካክል እሺ ይሄን ወደዚህ እናስጠጋለን ማለት ነው። እኩል እንዲዳነሱልን ወደዚህ ካስጠጋም በኋላ ይሄን እንትን እናደርጋለን ወደታች እሺ ደብል እናደርጋለን። እንደርገን እናንሸራተታለን። እሺ ሶሪ እሺ ኩል ሆነዋል አይደል እንዴ? አሁን ደግሞ ሶስተኛ ያስፈልግልናል። እሺ ሶስተኛውን እዚህ ጋር ይሄው አለ። ሶስተኛውን
አሁን እኩል ይደንሳሉ ማለት ነው። ሳውንድ የለውም አይደል እንዴ? ሳውንድ ማጥፋት አለብን። ይወዛገባል ያለ በለዛ ሳውንዱን አንዱ ብቻ ሳውንድ እናደርጋለን ማለት ነው። እስኪ ይደንሱ። ቆይ ይሄ ሁለተኛው ወደ ላይ ገፍቷል። ስለዛ ወደ ታች አድርገን አንደኛውንም ወደ ታች እናደርግና ሶስተኛውንም ወደ ታች እኩል እግሩ ይሁን ማለት ነው። በቃ እንዲህ መስራት እንችላለን ማለት ነው። ይሄኛውን አንዷን ደግሞ አሳያችኋለሁ። ሪሙቭ ባክግራውንድ ላይ ያልኩትን ላሳያችሁ። እሺ እዚህ አካባቢ ለምሳሌ አሁን ሎጎአችንን እናስቀምጥ። ይሄን ለማሳየት ኦቨርላይን ነክተን ሎጎ እንዴት እንደምናስቀምጥ እስኪ እዚህ ጋር ሎጎ ፎቶ ብቻ ከሆነ ፎቶ ላይ ገፍተን እንዲህ እናደርጋለን። እሺ ፎቶውን እሺ እንመርጣለን ማለት ነው። እዚህ ጋር ከመረጥን በኋላ አድ ካለን በኋላ ምን እናደርጋለን? እዚች ጋር ማስቀመጥ ፈለግን እዚች ጋር እናስቀምጣለን። ይህ ሎጎ በስር እንዲህ እስከዚህ መሄድ አለበት። ይህ ሲሄድ ማለት ነው እንዲህ ሲታይ ይታያል። ግን ይሄን ማድረግ የምንችለው አንድ ነገር አሁን ባክግራውንድ ላይ ማለት ነው ባክግራውንድ ላይ እቺን ለማጥፋት ፈለግን ለአንድ ቪዲዮ ከሰው ቪዲዮ ወሰድነው ማለት ነው። ባክግራውንድ ላይ ማለት ነው ሎጎን ለማጥፋት እዚች ጋር ክሮም ኦኬ የሚለውን እንነካለን። ከዛ በኋላ ማለት ነው እቺን እናደርጋለን። እቺን ከነካን በኋላ ይሄው ላይ ክብ ነገር አለ። ክብ ነገሩ ላይ እንዲህ እናደርጋለን። እንዲህ ካደረግን ሎጎ ላይ አለ ይሄን እንዲህ እናደርግና እሺ ከዛ በኋላ ምን እናደርጋለን? እናደርጋለን ያጠፋልናል። አያችሁ አይደል? የጽሁፉን ያስቀራል። በቃ ከዛ በኋላ ቆይ በደንብ አልቀባነው። እንዲህ ያጠፋልናል ማለት ነው። እሺ ሌላኛው ደግሞ ሌላኛው አሳያችኋለሁ ያልኩት ለአንድ ነገር እየሰራን ያለን ድሌት ተደረገ። ለምሳሌ አሁን ኢትዮ ፎክስ የሚለው የስረኛው ሎጎ ድሌት ተደረገ ልበል። ድሌት ከተደረገ ሳናቅ ጠፋብን። ከዛ በኋላ የትኛውን ነው መንካት ያለብን? እዛ በቦታው እንዳስተካከል ነው እንዲቀመጥልን እቺን ነካለን። እቺን ቀስቷን ወደ ኋላ ለማምጣት እሷን ይሄው መጣልን። ደግሞ ወደፊት የመጀመሪያውን ያመጣነውን ይሄው እዚች ጋር ወደፊት ያጠፋልን። ይሄው ወደ ኋላ አመጣልን ማለት ነው። እስከ መጨረሻው መውሰድ ትችላላችሁ የፈለጋችሁት ነገር እስከሚመጣላችሁ ድረስ። ከዛ በኋላ ይህን ቪዲዮ ኳሊቲ መመልከት አለብን። በላይ በኩል ኳሊቲ አለ። ኳሊቲውን ይሄን ፎርኬ ድረስ እስከዚህ መውሰድ አለብን። ፎርኬ ጥራት ያለው ቪዲዮ ነው በዩቲዩብ ላይ በጣም ጥራት ሆኖ መታየት የሚችለው። ዳውንሎድ ስናደርግ እንዳያጨማድድ ማለት ነው። ፕሌፊት ላይ ደስ የማይል እንዳይኖር ማለት ጥራት ያለ ቪዲዮ ያስፈልጋል። ስለዚህ ጥራት ያለ ቪዲዮ እንዲኖር ፎርኬ ላይ ካፓሲቲው ባይዘዌ ሳይዙ ይበዛልናል ማለት ነው። ለምሳሌ አሁን እዚህ ጋር ሲኖር ሳይዙ ይሄው ታች 45 ሜጋ ኤምቢ ነው። ደግሞ ፎርኬ ላይ ስንወስድ 136 እንዴት እንደተመነጠቀ ጨመረኩ። እንደዚህ ሳይዙ ይሆናል ማለት ነው። ስቶሬጁ ያው ይሞላል። ምን ይደረግ ጥራት ያለ ለመስራት ይሄንም እና ትልቀው ይሄው ፎርኬው ጨመረ እንትኑ ጨመረልን ሳይዙ ይጨምራል ማለት ነው ለፋይሉ። ይሄንም ላይ ሆነ ሃይ እናደርጋለን። ከዛ በኋላ ይሄው ጨመረልን። ሃይ ኳሊቲ ያለው ነው። የሃይ ኳሊቲ ያለው ቪዲዮአችን ነው ማለት ነው። ይሄ ቪዲዮ ነው። ይሄ 600 GLF ይሄ 640 ላይ ነው። ይሄ ኳሊቲ ሃይ ኳሊቲ ነው። በቃ ይሄን እንዲሆኑ ያለ በቃ ይሄን ኤክስፖርት ለማድረግ ከፈለግን ምን እናደርጋለን አልኳችሁ? ኤክስፖርት ለማድረግ ከፈለግን ምን እናደርጋለን አልኳችሁ? ኤክስፖርት ለማድረግ ከፈለግን እቺን ወደ ላይ ኤክስፖርት ይሄው ኤክስፖርት ያደረገልን ነው። ይቆጥራል። ይሄ ከቆጠረ ክብ ዞሮ ማለት ነው። ክብ ከዞረ በኋላ ያመጣልናል። በስር ሼር ለማድረግ በቦታው ሼር ለማድረግ ከፈለግንም ያመጣልናል። ቲክቶክ፣ ዩቲዩብ፣ ኢንስታግራም ኮኔክት ካደረጋችሁ ሼር ለማድረግ ይመጣልናል ማለት ነው። ይሄ ቪዲዮ ኤዲት የተደረገውን በቀጥታ ሼር አድርገን ከካፍካት ወደ ዩቲዩብ ወደ ቲክቶክ ለማድረግ ከፈለግን ያመጣልናል በስር
ኤክስፖርት ማድረጊያው ላይ ማለት ነው። ይሄን ኤክስፖርት እየተደረገ ያለ የቀረባችሁ ነገር ካለ ወደ ኋላ ለመመለስ ይችን ተነካላችሁ ኪዩት ታረጋላችሁ ማለት ነው። ኮንቲኒው ለማድረግ ኮንቲኒው እናካለን ማለት ነው። በቃ ይሄዳል። ፐርሰንቱ ቆጥሮ እስከ 100 ይቆጥራል ማለት ነው። እስከ 100 ቆጥሮ ምን ያመጣልናል? ኤክስፖርት በታች ቹዝ ያደርግልናል። እስኪ ይመጣልናል። ቆይ ይመጣልን 100 አለ አይደል? ከዛ በኋላ ኢንስታግራም፣ ስቶርስ፣ ዩቲዩብ፣ ዋትስአፕ፣ ፌስቡክ፣ አዘርስ ስነካ የተለያዩ ነገር ይመጣልናል ማለት ነው። ቲክቶክ ይላል። አሁን ከቲክቶክ ጋር ኮኔክት ተደርጓል። ከዩቲዩብ ጋር ኮኔክት ለማድረግ ኢንተርኔት ያስፈልጋል። ከዛ በኋላ ኮኔክት አድርገን ወደዛ ይወስድልናል ማለት ነው። የዛሬው ፕሮጀክታችን የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ ክፍለ ጊዜያችን እንገናኛለን። ሰላም ሰላም። ሰብስክራይብ ላይክ ማድረግ እንዳትረሱ። ቪዲዮን የደወል ምልክቱን መንካት እንዳትረሱ። ይመቻችሁ። እወዳችኋለሁ። ባይ ባይ። EQ Fox.